ሰላም ቤተሰብ እንዴት ናችሁ? ስሜ ብርሃኑ ጉደታ ይባላል ከማርቢ ፎቶና ቪዲዮ። ዛሬ ላወራላችሁ የመጣሁት ስለ ካነን 5D Mark III ካሜራ ነው። ካነን 5D Mark III በ2012 እንደ ፈረንጆቹ አቆጣጠር የተመረተ የካነን ድርጅት ካሜራ ነው። የካሜራ ቆይ በ2026 ሁሉ ሚረርለስ ካሜራ በበዛበት ዓመት ለምንድን ነው ስለ ካነን 5D Mark III ስለ አሮጌ ካሜራ የምታወራን የምትሉ ሰዎች እንዳላችሁ አውቃለሁ። አልተሳሳታችሁም። ዘንድሮ በጣም ብዙ ካሜራዎች ወጥተዋል። በየአመቱ ደግሞ እየተለቀቁ ያሉ ሚረርለስ ካሜራዎች አሉ። ነገር ግን እኔ ያወራላችሁ ያላት ጥንካሬን ቆንጆ ስራን አብሮ ስለሚሰራው ስለ ካነን 5D Mark III ካሜራ ነው። ካነን 5D Mark III 22.3 ሜጋፒክሰል የተገጠመለት ካሜራ ነው። አሁን ላይ እየተመረቱ ካሉ ካሜራዎች በካነን ራሱ ካሜራታቸው ካሜራዎች R6 Mark I 24 ሜጋፒክሰል ካሜራ ነው። ስለዚህ ከሱ አንፃር ካነን 5D የተገጠመለት 22.3 ሜጋፒክሰል ዘመናዊ በጣም ጥራት ያለው ካሜራ ነው ማለት ነው። አይሶ ከ100 እስከ 25600 ድረስ ሴቲንጋችሁ ማስተካከል ትችላላችሁ። ፎቶ ላይ ወይም ቪዲዮ ላይ እንደሚመከረው አይሶአችሁ ከ100 እስከ 800 ባይበልጥ ይመከራል። ለፎቶ እጅግ ቆንጆ ንጹህ ሆነ ኖይዝ የሌለው ፎቶ ማንሳት የምትፈልጉ ከሆነ የካሜራችሁ ሴቲንግ በጣም በዛ ከተባለ በጣም ከተቸገራችሁ እስከ 1600 ድረስ ከፍ ብታደርጉት ምንም ችግር የለው። ነገር ግን ከ100 እስከ 800 ድረስ ባለው ሬንጅ ውስጥ ብትሆኑ ግን ይመከራል። ምክንያቱም የኖይዝ መጠን ዝቅተኛ ሙሉ ፍሬም ሲሞስ ሴንሰር የተገጠመለት ካሜራ ነው። አውቶፎከስ ባለ 60 ነጥብ አለው። የተጠጋጋር ወይም ደግሞ ሬቲኩላር አውቶፎከስ ስርዓት አለው። ከማርክ2 ባለ 9 ነጥብ 5D Mark II 9 የተለያዩ ቦታዎችን ብቻ ነው ፖይንት አድርጋችሁ ፎከስ ማድረግ የምትችሉት። 5D Mark III ግን 61 የተለያዩ ነጥቦችን ነክታችሁ ወይም ደግሞ እዚህ ጋር ፎከስ አድርግልኝ ብላችሁ ካሜራውን አዛችሁት በጆይስቲኩ ማለት ነው፣ ታች ስክሪን ስለሌለው በሱ ነክታችሁ የምትፈልጉትን ነጥብ እዚህ ቦታ ላይ ፎከስ አድርግልኝ ስትሉት የሚታዘዝ ፈጣን አውቶ ፎከስ ሲስተም የተገጠመለት ካሜራ ነው። ዲጂክ 5+ የሚባል ፕሮሰሰር የተገጠመለት ካሜራ ነው። ቪዲዮ ፉል ኤችዲ 1080p በ25 ወይም ደግሞ በ24 አማራጭ አለው። በጣም ብዙ የሲኒማ ፊልሞች ቦሊውድን ማንኛውንም ብታየው ፊልሞቻቸው የሚለቀቁት በ24 ፍሬም ፐር ሰከንድ ነው። ይሄ ካሜራ ቆንጆ በማኑዋል ፎከስ ነው። አስተውሉ፣ በማኑዋል ፎከስ ነው የሚሰራው። አውቶ ፎከስ የለውም። ቪዲዮ ላይ አውቶ ፎከስ የለውም። በማኑዋል ፎከስ ነው ራሳችሁ እያስተካከላችሁ የምትፈልጉት ቦታ ላይ ፎከሱን ማድረግ የምትችሉት። ቪው ፋይንደሩ ኤሌክትሮኒክ አይደለም። በመስታወት በኩል አንጸባርቆ ወደኛ የሚያሳልፈው የባህላዊው የቪው ፋይንደር ነው የተገጠመለት። 3.2 ኢንች LCD ስክሪን ያለው ቪው ፋይንደሩ በታች ያለው ትልቁ ስክሪን 3.2 ኢንች LCD ስክሪን ነው። 1.04 ሚሊዮን ዶቶች ለየትኛውም የአየር ሁኔታ ተስማሚ ተደርጎ ታስቦ የታሸገ ጠንካራ ቦዲ ስላለው ዝናብ ቢዘንብ ኦር ደግሞ አዋራ ውስጥ ብትጥሉት በጣም ቢሞቅ በጣም ቢቀዘቅዝ ካሜራው በፍጹም ከድንጋይ ከሆነ ማቴሪያል የተሰራ ነው። ካሜራውን የትም ቦታ ይዛችሁ ብትሄዱ ወደ በረዶ ብትወስዱት ወደ ሞቃታማ ቦታ ብትወስዱት ሙሉ ለሙሉ ዌዘር ሲልድ ነው። ዝናብ ቢዘንብበትም እየቀረጸ ይቀጥላል። ፀሐይ በጣም ቢሞቅም ካሜራው የመጋል ቻንሱ በጣም ጠባብ ነው። አሁን ላይ የተሰሩ ሚረርለስ ካሜራዎች እንደምታውቁት አብዛኞቹ በጣም ይግላሉ። የተወሰነ ደቂቃ እንደቀረጻችሁ ይግላሉ። እኔ ግን በ5D Mark III ላይ እንደዚህ አይነት ችግሮችን አላየውም። ሙሉ ቀን ሰርግ ሰርተን ፎቶ ቪዲዮ ሰርቼበት እንደዚህ አይነት ችግሮችን አይቼበት አላውቅም። ዋጋ አሁን ይህን ካሜራ የምትገዙበት የመጀመሪያው ነገር ዋጋው ከ150 ሺህ ብር በታች ማግኘት ትችላላችሁ። እንዳትረሱ። ካሜራው ፉል ፍሬም ነው። ፉል ፍሬም ነው ማለት 36 በ24 ሚሜ ወደ ጎን 36 ወደ ታች 24 ሚሜ። በፊቱ ኦልድ በፊልም ካሜራ ፎቶ አንስታችሁ የምታውቁ የነበረው የፊልም ሳይዝ 35 ሚሜ ይባላል። በሱ ስታንዳርድ ታስቦ የተዘጋጀ ሴንሰር የተገጠመለት ቆንጆ ሌንስ ከገጠማችሁለት በጣም ሰፊ የሆነ ቦታ ይሰጣችኋል። በጣም ሰፊ የሆነ ነገር እንድታነሱ በጠባብ ቤቱ እንኳን ሰፋ ያለ ነገር ማንሳት እንድችሉ ያረጋችኋል። ካሜራ ፉል ፍሬም ከመሆኑ አንፃር ዋጋው በጣም ርካሽ ነው። ያገለገለ ታገኛላችሁ። አዲስ ካሜራ የለም። 5D Mark III 2016 እና 2017 በፈረንጆቹ ድርጅቱ ሙሉ ለሙሉ ምርቱንም አቁሞታል፣ ጥገናውንም አቁሞታል። ከ2016 እስከ 2017 ባለው መሀል ላይ ሙሉ ለሙሉ 5D Mark III አቋርጧል ማለት ነው። ይሄ ካሜራ ለማን ነው? በጣም ወሳኙና ዋናው ነገር ይህ ካሜራ
እንደኔ መደበኛ ስቱዲዮ ያላችሁ ሬጉላር ከስተመር ያላችሁ በቀን በጣም ብዙ ፎቶ ለምታነሱ ባለሙያዎች ብዙ ፎቶ ማለት 3x4 ጉርድ ፎቶ እና ሙሉ ፎቶ በማንኛውም ሰዓት ማንኛውም ከስተመር ፈልጎ የሚገባበት ስቱዲዮ ከሆነ ያላችሁ እግረ መንገዱ የሚነሳ ከስተመር ያላችሁ አነስተኛ ስቱዲዮዎች ከሆናችሁ የካሜራ ለእናንተ ነው። ከ600,000 ፎቶ በላይ እንኳን አንስቶ ባለበት ነው የሚሰራው። ምንም አይነት እንከን አታገኙበትም። ሁሌም ተመሳሳይ ፎቶ ነው የሚያነሳው። መደበኛ ከስተመር ካላችሁ ይሄ ኦኬዥን ጠብቆ ተዘጋጅቶ ቀጠሮ ይዞ ምናምን የሚመጣ ሳይሆን ማንኛውም ሰዓት ጎራ ብሎ የሚነሳ ከስተመር ካለባችሁ ከ600,000 በላይ ፎቶ አንስቼበታለሁ። እኔ ጋር አይቼዋለሁ። ከ600,000 ፎቶ በላይ ላለፉት 4-5 ዓመታት ተጠቅሜበታለሁ። እስከዛሬ ድረስ ምነግራችሁ የምሬ ነው ምነግራችሁ እስከዛሬ ድረስ ምንም አይነት የፎቶ ጥራት እንከን አይቼበት አላውቅም። ይህን ካሜራ ስትገዙ ማየት ያለባችሁ ማስተዋል ያለባችሁ ነገር ቢኖር ካሜራው ያገለገለ ቢሆን እንኳን ከ100,000 በላይ ፎቶ ያላነሳ ቢሆን ይመረጣል። እንዴት ነው ካሜራ ከ100,000 በላይ ፎቶ ማንሳት አለማንሳቱን ቼክ የምናደርገው የሚለውን በሌላ ቪዲዮ ሰራላችኋለሁ። ሻተር ካውንቱን በኮምፒውተር ቼክ ማድረግ ትችላላችሁ። ካሜራውን ሰክታችሁ አንድ ሶፍትዌር ጨናችሁበት ቼክ ማድረግ ትችላላችሁ። ይህን ካሜራ ያገለገለ ማርኬት ላይ ያገለገለ ገበያ ላይ አዲስ አበባ አካባቢ ሄዳችሁ በቀላሉ ከሰውም እጅ አካባቢ ካለ መሸጥ ከሚፈልግ ሰው በጣም በቆንጆ በርካሽ ዋጋ ከ150,000 ብር በታች መግዛት ትችላላችሁ። ይህን ካሜራ ስትገዙ ምንም አይነት ብልሽት አለመኖሩን ቼክ አድርጋችሁ እና ምንም አይነት እንከን ከሌለበት ሴንሰሩ ንጹህ ከሆነ ካሜራው ከእናንተ ጋር ረዥም ዓመት እንደሚሰራ እኔ ኃላፊነቱን ወስዳለሁ። ይህ ካሜራ ኢትዮጵያ ውስጥ የትኛውን ቦታ ሰርቪስ ሊደረግ ይችላል፣ ባለሙያዎች ብዙ ስላሉ። ነገር ግን ኦፊሻላዊ የካነን ድርጅት የካነን ካሜራ ድርጅት ይህንን ካሜራ ሰርቪስ ማድረግ አቁሟል። ቅድም እንደነገርኳችሁ ቀደም ብዬ ባወራሁበት ሰዓት ካሜራው መመረት በቆመበት ሰዓት በዛው ሰዓት ኦፊሻል የእድሳት አገልግሎት የሚሰጡበትንም በዛው ዘግተውታል ማለት ነው። መለዋወጫ ምናምን እነሱ ጋር ላይኖር ይችላል። ነገር ግን ሌሎች ቦታዎች ለዚሁ አሁን ኢትዮጵያ ውስጥ ስለሆነ ያለ ነው አዲስ አበባ ላይ ያሉ ወደ 4-5 የማውቃቸው የጥገና ባለሙያዎች አሉ። መለዋወጫው ሊኖራቸው ይችላል። ቢበላሽባችሁ እንኳን በቀላሉ ጠግነው ወደ ስራ እንደገና መመለስ የምትችሉት ካሜራ ነው ማለት ነው። በዚህ ካሜራ ስለሰራሁት ቪዲዮ ላወራላችሁ። በዚህ ካሜራ በጣም ብዙ ቪዲዮዎችን ሰርቻለሁ። በጣም ብዙ የሰርግ ቪዲዮዎችን ሰርቼበታለሁ። በነገራችን ላይ በጣም ብዙ ካሜራማኖች ስቲል አሁንም ድረስ በ5D Mark III ቪዲዮ እየሰሩ ነው ያሉት። ካሜራው ፉል HD በ24 ፍሬም ፐር ሰከንድ ኦል አይ እና IPB የሚባል የካሜራ ሴቲንግ አለ። ኦል አይ 25 ፍሬም ፐር ሰከንድ ኦል አይ 25 ፍሬም ፐር ሰከንድ IPB 24 ፍሬም ፐር ሰከንድ ኦል አይ 25 ፍሬም ፐር ሰከንድ IPB የሚሉ ሴቲንጎችን ታያላችሁ። ብዙ ሰዎች IPBው ለምንድነው ኦል አዩ ለምንድነው ብላችሁ እየጠየቃችሁ ነው። እርግጠኛ ነኝ ብዙዎቻችሁ ጠይቃችሁማል። IPB ማለት ካሜራው ላይ ሙሉ ለሙሉ ኮምፕሬስ አድርጎት የኤዲቲንግ ስራውን በጠቅላላ ጨርሳችሁ ኦር ደግሞ እናንተ ራሳችሁ ካሜራው ላይ ባለው ሴቲንግ አስተካክላችሁ ከልቪኑ በዚህ ፒክቸር ስታይሉ በዚህ ይበቃኛል፣ ላይቱን በዚህ ሳይዝ አስተካክዬ በቂ ነው ካላችሁና ኤዲቲንግ ላይ ምንም አይነት ከለር ማትነካኩ ከሆነ ቀጥታ ከካሜራው ኮፒ ተደርጎ ኤዲት ተደርጎ ለከስተመራችሁ ቀጥታ የምታስተላልፉት ከሆነ 24ም ሆነ 25 ፍሬም ፐር ሰከንድ መቅረጽ ያለባችሁ IPB ላይ ነው። ነገር ግን የተወሰነ ኤዲት ማድረግ እፈልጋለሁ፣ የተወሰነ ላይቱን ማስተካከል እፈልጋለሁ ካላችሁ ግን መቅረጽ ያለባችሁ ኦል አይ ላይ ነው። ኦል አይ የተወሰነ ኮምፕሬሽን ያለው ስለሆነ ብዙ ኮምፕሬስድ ያልሆነ ካሜራው ብዙ መረጃ ሰብስቦ ሚሞሪው ላይ ስቶር ያደርግላችኋል። ስለዚህ እናንተ ኤዲት በምታደርጉበት ሰዓት ፖስት ፕሮዳክሽን ላይ በምትሰሩበት ሰዓት በዚህ ካሜራ የቀረጻችሁትን ምስል የተሻለ ትንሽ ላይት መቀነስ ከፈለጋችሁ ትንሽ ከለር ማስተካከል መጨመር ከፈለጋችሁ ኦል አይ ላይ ብትቀርጹ ይመረጣል። እንድታስተውሉ የምፈልገው ነገር ኦል አይ ላይ ለመቅረጽም ሆነ IPB ላይ ለመቅረጽ ደግሞ ሚሞሪ የሚባል ችግር ሊገጥማችሁ ይችላል። ለምሳሌ አንድ ሰርግ ልትሰሩ ወጣችሁ በኦል አይ ቪዲዮ ሴቲንግ ለመቅረጽ ቢያንስ 128 GB ሚሞሪ ያስፈልጋቸዋል። በነገራችን ላይ Mark III ሌላኛው በጣም ደስ የሚለው ነገሩ ሚሞሪውን ከ140 ሜጋባይት በላይ ፍጥነት ያለው ማንኛውንም ሚሞሪ ነጩን SD ካርድ ብትገዙ ኦል አይ ላይ አድርጋችሁ ብትቀርጹ ቀጥታ ይቀርጽላችኋል። ትልልቅ ካሜራዎች ላይ ያለ ችግር ስለሆነ ነው። ኦል አይ ላይ የሚያስቀርጽ ምንም አይነት ጉዳይ የለኝም ግን ካላችሁና IPB ላይ ቪዲዮ መቅረጽ ከፈለጋችሁ አትጨናነቁ። 64 GB ሰኩበት ሙሉ ቀን ቪዲዮአችሁን ቀርጻችሁ ፎቶአችሁን አንስታችሁ በአንድ ካሜራ መመለስ ትችላላችሁ። ምንም የሚያሳስባችሁ ነገር የለም። ምክንያቱም በጣም ኮምፕሬስ አድርጎ ስለሆነ ፋይሉን የሚጭንላችሁ ምንም መጨነቅም ማሰብ የማይጠበቅባችሁ በ64 GB ሙሉ ቀን ቪዲዮ ቀርጻችሁ ፎቶ አንስታችሁ መመለስ ትችላላችሁ። አሁንም ቢሆን ደግሜ የምመክራችሁ
ፖስት ፕሮዳክሽን ላይ የምትሰሩ ከሆነ ቪዲዮውን በደንብ ኤዲት የምታደርጉት ነገር ከሆነ ኦላይ ላይ መቅረጻችሁ ግዴታ ነው። ኦላይ ላይ ደግሞ ለመቅረጽ ካሜራችሁ ውስጥ 128 ጂቢ ሜሞሪ መኖር ግዴታው ነው። ለስ ኮምፕረስድ የሆነ ፋይል ስለሆነ ያለው ያንን ቪዲዮ በምትቀርጹበት ሰዓት በጣም ብዙ ቦታ ስለሚበላ ሙሉ መረጃ የምታገኙበት በካሜራው አቅም ያለውን መረጃ ካሜራው መሰብሰብ የሚችለውን መረጃ በጠቅላላ የምትሰበስቡበት የካሜራ ሴቲንግ ስለሆነ በዛ ሴቲንግ ላይ ማንሳታችሁን እመክራለሁ። ነገር ግን ደግሞ ሜሞሪውንም እያሰባችሁ ምክንያቱም በ64 ጂቢ ሙሉ ሰርግ ላይ ቀርጽላችሁ ስለሚችል ማለት ነው። ለዛሬ በዚያ ወቅት ስለሌላ ካሜራ ልሰራላችሁ የምፈልጉት ቪዲዮ ካለ ኮመንት ላይ አሳውቁኝ። እስከዛው ግን ይህንን ቻናል ሰብስክራይብ ካላደረጋችሁና አዲስ ከሆናችሁ ሰብስክራይብ አድርጉት። ላይክ እና ሼር ለሌላ ሰዎች እንዲደርስልኝ አድርጉልኝ። ሰላም።